ወይዘሮ ዝናሽ ቤቷን ለቃ ጠፋች። ዳግምና አምራንም አንድ ላይ አደሩ። ኤርሚያስም ለኤሚ እኔ በጣም ነው የምወድሽ በነናሆም ሰርግ ላይ እውነቱን እንድትነግሪያቸውና እኛም በሰላም በተስፋ አብረን እንድንኖር እፈልጋለሁ አላት። እሷም ይሄንን ነገር ነው የምፈልገው፣ ነገር ግን አንድ ነገር ያሳስበኛል፣ አንተን በቅስፈት በአንድ ቀን እንዳላጣክ እፈራለሁ እያለች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጥሎን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። ሪች ልብሷን እየለበሰች እያለ ድንገት በር ሳያንኳኩ እነ ወንድ አጥር ይገባሉ ወደ እሷ ቤት። እሷም በጣም ደንግጣ ማናችሁ? ምንድናችሁ? ከየት ነው የመጣችሁ? አሁን ብዬ ሳልጮህባችሁ ሰው ሳልጠራ ቶሎ እንድትወጡ ብላ ስትጮህባችሁ ተረጋጊ፣ እኛ የመጣ ነው አምራንን ፍለጋ ነው ይሏታል። እሷም ምንድን ነው የምትፈልጉት? ማንኳኳት የሚባል አታውቁም እንዴ ስትልም በዚህ አጋጣሚ አምራን ትመጣለች። አምራንም ምን እየተካሄደ ነው እዚህ ቤት ብላ ስትጠይቅም አንቺ በር ማንኳኳት አያውቁም እንዴ? ልብሴን እየለባበስኩ ያለ ነው በሩን ከፍተውብኝ የገቡት ብላ ስትላቸውም እነሱም ደግሞ እባካችሁ ተረጋጉ፣ አሁን ኑሐሚን ያለችበት ቦታ አላውቅም፣ እባካችሁ ውጡ ትላቸዋለች። ወንድ አጥርም አንዴ እባክሽ ውጪ ላወራሽ እፈልጋለሁ ይላትና እሷንም ይዟት ወጫቅሌን ይዞት ከቤት ይወጣል። እሷም እነሱ ከወጡ በኋላ አምራን በጣም ከት ብላ ትስቅና ሪችም ቆይ አንቺ ራስሽ አምጥተሻቸው ነው ወይ እንዴ የምትስቂው? ቆይ እነማን ናቸው ብላ ስትጠይቅ ምን ላድርግ ድርጊታቸው እኮ ነው ያሳቀኝ ትላለች። እናም ጩና ሙልጭ አድርጋ ራቁታቸውን ያስቀረቻቸው ልጆች እኮ እነይ ናቸው ስትላት ሪችም አረባክሽ እነይ ናቸው እንዴ? ኑሐሚን እጮኛ ይሄ ረጅሙ ቆንጆ ሸበላው መሆን አለበት፣ ደግሞ በጣም ነው የሚያምረው ትላለች። ሪችም አምራንም እጅግ እየሳቀች አረ ባንዴ መመሰጥ ታዲያ ለምን ብቻውን አሁን አላስገባልሽም ትላታለች። እናም በነገራችን ላይ ደግሞ ስሙ ወንድ አጥር ነው ትላታለች። ችም እሱም አንጠይቀሽ ስትላት አንዴ አንቺ ከያሽ አትለቂም ቀጥለሽ መጠየቅሽ ስለማይቀር ለዛ ነው የነገርኩሽ ትላትና ይሳሳቃሉ። በነገራችን ላይ ሴትን ቆንጆ ሴት ባየበት ለሀጩ ሁሉ የሚዝረበረበው እኔ የጨቅሌ ነገር በጣም ነው የሚገርመኝ። እናም ሁል ጊዜ መደብደብ የማይሰለቸው ወንድ አጥርም ደግሞ እሱን ከመደብደብና ከመጎተት ወደ ኋላ ቦዝኖ አያውቅም። ጨቅሌም ወንድ አጥር አቤት ጭንቅላት ሲለውም ወንድ አጥርም ምንድነው ደግሞ አንተ ጭንቅላት የምትልብኝ ሲለውም አረ አንተ ጭንቅላት መቼ ሆኖ ታፏ እንዴት አባቱ ነው የሚቀላው፣ እንዴት አባቱ ነው የሚያምረው ብሎ ሲለውም ወንድ አጥርም አንተ ቆይ ከዚህ ጥያቄ መቼ ነው የምትወጣው ሲለው አረ አንተ ይሄንን ፍለጋ መሰለኝ ታንጉቴን እንደዚህ የምትፈልጋት ብሎ ይመልስለታል። ሁለቱ እየተጨቃጨቁ ባሉበት ሰዓት ዳግም ከጩና ጋር ሆኖ አብረው እየመጡ ነበረ። ወንድ አጥርም እንዳያት ወንዴ አይንክ ነኝ በለኝ ያች ሌባ ያችሁትልህና ብሎ ሲለው ወንድ አጥርም መለስ ብሎ ሲያያት ጩና ናት። እሱም አንቺ ሌባ ብሎ ሲላትም ምን ፈልገህ ነው ሲለው ዳግምም እቺ ሞላጫ ሌባ ጭራሽ ለምን ፈልገህ ነው ስትይ አታፍሪም እንዴ ያለኝን ነገር ሙልጭ አድርገሽ ከዘረፍሽ በኋላ ብሎ ግብ እየፈጠሩ ባሉበት ሰዓት አምራን እየሮጠች ትመጣለች። አምራንም ከመጣች በኋላ ቆይ ምን እየታደረጋችሁ ነው? ወንድ አጥር አንተ ቆይ ምን እያደረክ ነው? ከመጣክ ሰዓት ጀምሮ ችግር እንደፈጠርክ ነው፣ ለምንድነው ተረጋግተክ የማታወራው ብላ ስትለውም እኔማ የምፈልገው ሰላም ነው ሲል በዚህን ሰዓት ለዚህ ነዋ ትላለች ጩና። ቅቤ በጠገበ ዱላ አናቴን ብለክ ልትገላግለኝ የፈለከው ስትልም እሱ ወንድ አጥር መለስ ሲልና ይቺ የበቆሎ ጥብስ ሲሆነች ልጅ አንድ በያት ብሎ ይላል። አምራንም ወንድ አጥር አቁም እያልኩ እኮ ነው ስትለው እሱም ታንጉቴ ያለችበትን ቦታ ከነገርሽኝ ለኔ በቂ ነው ይላታል። ዳግም መለስ ሲልና ቆይ ሲጀመር ኑሐሚንን ለምንድን ነው የፈለግካት ብሎ ይጠይቀዋል። ወንድ አጥርም አንተ የእርጎ ዝንብ አርፈህ ዝም በል ሳትጠራ አትግባ ሲለውም አንተ የውልግ አሁን እዚህ እንደ ገጠሩ መስሎክ እዚህ ከተማ ላይ እንደዛ አይነት ነገር አይደለም ብሎ ይለዋል። ወንድ አጥርም ለዛ እኮ ነው እንደዚህ ተረጋግቼ የማወራክ ዳግምም በሰላም አሁን ወደ ሀገራችሁ ብትመለሱ ይሻላል ሲላቸው
እንግዲህ ጓደኛውም እንዴት ነው ወዴት ነው የምንመለሰው? የምንመለስበት እኮ መንገዱ ስለጠፋን ነው ይላል። እናም ጩናም እና ታዲያ በመጣችሁበት መንገድ ነዋ የምትመለሱት በመኪና ብላ ስትል ወንዳጠርም አንቺ እርሚጦ እንደ ጅራፍ አንስቼ ሳላጮህሽ አርፈሽ ብትቀመጪ ይሻልሻል ብሎ ይላታል። ወንዳጥር ኑሐሚን ያለችበትን ቦታ ነው ማወቅ የሚፈልገው። ነገር ግን አምራን አሁን ሁሉም ነገር እሷ ህይወቷ የተስተካከለ ህይወት ለመኖር እና ሙሽራ እንደሆነች እየተዘጋጀች እንዳለ ትነግረዋለች። እሱም ቆይ ማንን ነው የምታገባው ሲላት እሷም ናሆምን እንደምታገባው ትነግረዋለች። ወንዳጥርም እኔ በህይወት እያለው ነው ወይ ያንን ዱለቻ የምታገባው ሲል ዳግምም አዎ ያንዱለቻ ነው የምታገባው። አንተ የሆነ ነገር ለማድረግ ብትሞክር እኔን ገለክ ተራምደክ መሆን አለበት ይለዋል። አምራንም እዚህ ጋር ችግር እንዳይፈጠር እሷ በቻለችው መጠን አሁን እሷ ኑሐሚን አንተን ማግኘት ፍላጎት ካላት ስልክ ቁጥርህን ስጠኝና አገናኝሃለሁ። አሁን በሰላም ነገሮችን እንቋጭና እንለያይ ስትል ችግር የለውም እንጂ ስልኬን ብሎ እንግዲህ ስልኩን ሊሰጣት ሲፈልግ በአጋጣሚ ስልኩን ከኪሱ ያጠዋል። ማነው ስልኬን የወሰደው ብሎ ሲጫጫው እንካ ብላ እናም እኔ እንዳንተ አይደለሁም ብላ ስልኩን ትመልስለታለች። በሚገርም ሁኔታ ምን ጊዜ እንደወሰደችባቸው እራሱ አያውቁም። እናም እንግዲህ ጩናን እየጎተተ ወደሚሄዱበት ይሄዳሉ። ኑሐሚንም ቆይ እኔ እምላችሁ እናንተ ከየት ተገናኝታችሁ ነው ስትል ዳግም አንቺን ፍለጋ እኔ ደግሞ ወደ ርች ጋር ስንሄድ መንገድ ላይ ነው የተገናኘ ነው ብላ ትላታለች። እናም ኑሐሚንም በቃ አንቺም ወደመጣሽበት ሂጂ እኔናም ዳግም ደግሞ ወደምንሄድበት ቦታ አለ ብላ ትለዋታለች። እሷም እናንተም በሉ እሺ ወደ ፈለጋችሁ ሂዱ ትልና እነሱ እየሄዱ እያለ ወይኔ ጩና ምን ማድረግ ይቻላል ይመቻችሁ ትላለች። ከዛን መለስ ቀለስ ብላ መንገዴም ጠፋብኝ ትላለች። ዳግምን በጣም ነው የምትወደው። ኤሚና ኤርሚያስ እየተዝናኑ እያለ እሷም የሆነ ቦታ ላይ አረፍ ካሉ በኋላ ፊቷ ኮስተር ይላል እና ኤርሚያስም ይመለከታትና ምን ሆነሻል የኔ ፍቅር አደከምኩሽ እንዴ ሲላትም አይ አልደከመኝም ግን ልቤ ላይ ትንሽ ህመም ይሰማኛል ብላ ትለዋለች። እሱም በጣም ሲደነግጥ አትደንግጥ ይሄ እንኳን የፍቅር ህመም ነው ትለዋለች። ለካንተ እንደገና ፍቅር ሊይዘኝ ነው ትለዋለች። ገና አሁንም ብሎ ይላትና እስከ መቼ ነው የምትወደኝ ብላ ስትለውም እስከ ለተሞቴ ይላታል። እሷ ግን አንድ ቀን በድንገት ፍቅሯን እንደምታጣ ትነግረዋለች። በምን ምክንያት ብሎ ሲጠይቃትም ኤሚም በጣም እያስጨነቃት የሚገኘው ከዚህ በቀደም በሕክምና ምክንያት ልጅ እንዳስወረደች በዛ ምክንያት ደግሞ ዳግመኛ ለሱ ሚስት ሆና ባታስደስተው ልጅ ባልሰጥክ እያለችው ነው የምትገኘው። እሱም ደግሞ ምንም ቢፈጠር ሁሌም ከሷ ጋር እስከ ለተሞቱ በደስተኛ ሆኖ እንደሚኖርና እንደማይለያት ይነግራታል። እሷም በዚህ ደስ ይላታል። አንቺ እኮ አሁን እንደዚህ አይነት ነገር ማሰብ ሳይሆን መደሰት ነው ያለብሽ ይላታል። እናም እሷም አሁን ሙዜ ስለሆነች በኑሐሚን ሰርግ ላይ እጅግ ደስተኛ ሆነች ነው መገኘት ያለብሽ ይላታል። እሷም ደስተኛ ሆና እንደምትገኝ እየነገረችው ትገኛለች። እናም ሰርጉ ሳይደርስ ደግሞ የእነሱን የሁለቱን ግንኙነት ለቤተሰቦቻቸው ማሳወቅ እንዳለባቸው ይነግራታል። እናም ነገሮች ሁሉ ከሷ ጋራ እንዲሄድ አብሮ እንዲሆን አቶ ለይኩን በፍጹም እንዲያዝንብኝ አልፈልግም፣ እሱ ሲፈቅድ ብቻ ነው እያላት ይገኛል። እሱ ግን ደግሞ እንደሚፈቅድላት እሷ እርግጠኛ ናት። አቶ ለይኩን በጣም እየተጨነቀበት እና ቤቱ እየተበጠበጠበት ያለው በዚህ ሰዓት በሁለት ጉዳይ ነው። አንደኛው እህቱ ከውጪ ልትመጣ ንብረቱን በሞላ ልትወርሳቸው እንደሆነ ሲያስብ በጣም ተጨንቋል። ሁለተኛው ደግሞ በጣም አስጊ የሆነበት የቤቱ ነገር ነው። በቤቱ ውስጥ እንግዲህ ፋንቱ ከመጣይ ጀምሮ የልጃቸውን ሕይወት ምንም ብትታደግላቸው በወይዘሮ ዝናሽ ምክንያት ወይዘሮ ዝናሽ አሁን ላይ እየተረበሸች ስላለች ናሆምም ወይዘሮ ዝናሽም ቤት ውስጥ አሁን ላይ ሰላም አይደሉም። እናም አሁን ደግሞ ወይዘሮ ዝናሽ ቤቱንም ለቃ ወጥታለች። አቶ ለይኩን ይህንን መቋቋም አቅቶት የሆነ ቦታ ላይ ቁጭ ብሎ ባለበት ሰዓት
ጓደኛው አቶ ተሰማ ይመጣል። እሱም ቆይ አንተ እዚህ ጋር ብቻህን ምን ታደርጋለህ ብሎ ሲጠይቀው አንተ እንዴት እኔን አገኘኸኝ? እንዴትስ እኔ አውቀህ መጣክ ብሎ ሲጠይቀውም እቤት ሄጄ ነበረ፣ ቤቱን ማንም ሰው የለም ፈልጌ ያጣሁት። እናም ደግሞ ምን ሆነካል? አሁን አዲስ ቤት ገብተሃል እና ለምንድን ነው የምትጨነቀው ብሎ ሲጠይቀውም እሱም አዲስ ቤት ገባሁ እንጂ አዲስ ሰው እኮ አልሰራሁም ይለዋል። እናም ያስጨነቀውን ነገር አንድ በአንድ ሲነግረው እህቱ ከውጪ እንደምትመጣና ቤቱን ንብረታቸውን በሞላ እንደምትወስድበት እየነገረው ነው የሚገኘው። አቶ ለይኩን በቅንነት ለእህቱ የሰጣት አባቱ ያወረሰውን ውርስ ለሷ እኩል በኩል እንደሰጣትና ከዛም በኋላ ውጪ ሀገር ሄጄ ልማር ስትለው እሱ ደግሞ በሱ ንብረት ሙሉ ለሙሉ ወጪዋን ሸፍኖ ወደ ውጪ ሀገር ሄዳ እንድትማር አድርጓት ነበር። ነገር ግን አሁን ላይ ደግሞ ለሱ ለቤተሰቦቹ ምንም አይነት ሬስፔክት ስለሌለ እናም አባቷ የሱ ለአቶ ለይኩን ሙሉ ንብረቱን ስላወረሰው እሷ በዛ ላይ ንዴት ስላለባት አሁን ግን ልትበቀለው የደረሰችበት ሰዓት ይመስለዋልና እጅግ ተጨንቋል። እናም ስለ ፋንቱ እያንዳንዱን ነገር ይነግረዋል። በዚህ ምክንያት ግን ሰርጉ አሁንም ሊስተናጎል ነው ወይ? የኔ ጥያቄ። ናሆምም ቤት እንግዲህ ማንንም ፈልጎ ሲያጣ ለእናቱ ስልክ ሲደውልላት እናቱም ስልክ አታነሳም። ለአባቱ ሲደውልለት ስልኩን ያነሳል። የት ነው ያለከው ብሎ ሲጠይቀው እሱም የሆነ ቦታ እንዳለ ይነግረዋል። እናም ለምንድን እማዬ የት ነው ያለችው ብሎ ሲጠይቀው እኔ አላውቅም ትመጣለች ይለዋል። እናም በዚህ መካከል እንግዲህ አቶ ለይኩንና ተሰማ አውርተው ተጨዋውተው ተወያይተው ከጨረሱ በኋላ አቶ ተሰማ ወደ ቤት ይሄዳል። ወደ ቤት ሲሄድ ናሆምንም አግኝቶ አንዳንድ ነገሮችን ሊያወራው ይፈልጋል። ከዚህ በፊት እንግዲህ እንደተመለከታችሁ በወይዘሮ እንግዲህ በፋንቱ ምክንያት ኑሐሚንና ናሆም ተጣልተው ነበረና ስለ እሱ ሲጠይቀውም እኔ ተናድጄ ትንሽ አስቀይሜያታለሁ በፋንቱ ምክንያት እያለው ነው የሚገኘው። ለምን እንደዚህ ያደረግ? ነገሮችን ተረጋግተክ ማሰብ ነበረብክ። አንተም እንደናትክ ነው ወይ የምታስበው? ፋንቱ ያደረገችውን ነገር እንዴት እንደዚህ ትረሳለክ? ሲለው እንደዛ አስቤ አይደለም እያለበት ሰዓት እንግዲህ አቶ ለይኩን ይመጣል። ከአቶ ለይኩን ጋራ ስለ ፋንቱ የት ናት ብሎ ሲጠይቀው ፋንቱ ከክላሷ መውጣት እኮ ከተዎች ትንሽ ሰነባብታለች ይለዋል። እናም እቺ ሴት ማናት? ምንድናት? ከየት ነው የመጣችው ብሎ እንግዲህ ከእሷ ጋር ያለክ ግንኙነት ምንድን ነው? እሷና እንደውም ታስታውስ እንደሆነ ከሆስፒታል ከእስር ቤት ወተክ ስትመጣ አንተን እንዳየች ወድቃ ነበረ እና ይሄ ምን ያመለክታል? እቺ ሴት እኮ ወይን የኔ እናት ልትሆን ትችላለች። ከዚህ በፊት እኔ ላይ እሷ ላይ ያደረግከውን እናቴ ላይ እንዳትረሳ ብሎ ጥሎት ይሄዳል። አቶ ለይኩን በጣም ነበረ እየተናደደው። በስተመጨረሻም አቶ ተሰማም አሁን አንተ ተረጋግተክ ነገሩን በእርጋታ ይኸው እሱ ልጅ ስለሆነ ነው ምናምን ሲለውም እሱ እኮ ትክክል ነው እናቱ ልትሆንም ትችላለች ይለዋል። እናም በጣም አስቸጋሪና ውስብስብ ነገር ውስጥ ነው የሚገኙት በሚገርም ሁኔታ። አምራንና ዳግም እንግዲህ አብረው እየጠጡ እያለ እኔ የምልሽ ባለፈው ከዶክተሩ ጋር አብረሽ ስታድሪ ምንም አልተፈጠረም ወይ ብሎ ሲጠይቃት ቆይ እኔ የምለው የመጣ ነው ወይስ ልንዝናና ነው ብላ ስትጠይቀውም ልንዝናና ነው እንጂ አልተመቸሽም ብሎ ሲጠይቃትም እሷ ደግሞ አሁን ላይ እንደውም ልንዝናና ሳይሆን ቃለመጠየቅ ልናደርግ የመጣን ነው የሚመስለን፣ ባክህ አትጨናነቅ፣ ዘና ፈታ በል እያለችው እንግዲህ መጠጣቸውን ጠጥተው እየጠጡ እያለ በስተመጨረሻ እንግዲህ እነሱ ሁለቱም ይሰክራሉ። ቤትሽ እንሂድ ወይስ ወዴት እንሂድ ይባባሉና እንግዲህ በሚገርምና በሚያሳዝን ሁኔታ ዳግምና አምራን አንድ ላይ አድረዋል። ናሆም ይህንን ሲሰማ ምን ይል ይሆን? ጩናም በጣም ነው እየተናደደችው ሁለቱ አንድ ላይ በመሆናቸው
ኩኪ እናት እየነገረቻት ነበረ። የኩኪ እናትም እንዴ ፍቅር ይዞሻል ወይ ምናምን ብላ ስትጠይቃት እኔ ለዚህ እንኳን ብርቅ አይደለም እያለች ነው የምትገኘው። እንግዲህ በቀጣይ ክፍል ላይ ይዤላችሁ እመጣለሁ። የኑሐሚን ድራማ ከሞላ ጎደል ይህን ይመስላል። እስከዛው መልካም ቆይታ፣ ቸር ሁሉ ለእናንተ እመኝላችኋለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ይሄንንም ያለንበትን ሀገር ሰላም ያድርግልን። ሰላም ካለ ሁሉም ነገር አለ።